መጀመሪያ ወርክ ኦን ዩር ማይንድ፣ በአእምሮ ላይ ስራ፣ አንብብ፣ ዲጋው ታርግ፣ ከዛን ሰክሰስፉል መሆን ትችላለህ ምናምን የሚሉ ነገሮች አሉ። እንደኔ እይታ ግን ምን ላይ ለስራ ለሚለው ትልቁ መልስ ብዬ ማምነው ልባችን ላይ ለስራ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል። ሰላም እንዴት ናችሁ? ሱራፌል ጋሻው ነኝ። ምን ላይ ለስራ በኔትወርኪንግ ውጤታማ እንደሆን ምን ላይ ለስራ የሚሉ ጥያቄዎች በተደጋጋሚ ወደ እኔ ሲመጡ እንዲሁም ደግሞ ወደ ተለያዩ ሊደሮች ሲመጡ ምንድነው መልሱ የሚለውን ሼር አደርጋችኋለሁ ማለት ነው። ብዙ ጊዜ ምን ላይ ለስራ የተለያዩ መጽሐፎች ምን ይላሉ? በቃ መጀመሪያ ወርክ ኦን ዩር ማይንድ፣ በአእምሮ ላይ ስራ፣ አንብብ፣ ዲጋው ታርግ፣ ከዛን ሰክሰስፉል መሆን ትችላለህ ምናምን የሚሉ ነገሮች አሉ። እንደኔ እይታ ግን ምን ላይ ለስራ ለሚለው ትልቁ መልስ ብዬ ማምነው ልባችን ላይ እንስራ። በነገራችን ላይ ልባችን ላይ እንስራ እና እስቲ ወደ ቀደመው ነገራችን በደንብ እንመለስና እናስታውስ። ለመጀመሪያ ጊዜ ኔትወርኪንግ እንዲሆን ስታደርጉ ምንድን ነበር የሚሰማችሁ ስሜት? መጀመሪያ የነበረው ሂደት ማለት ነው። ለምሳሌ እናስታውስ፣ ሲደወልልን እናስታውስ፣ እድሉ ሲሰጠን የተሰማን ስሜት፣ የተሰማን ጥርጣሬ፣ የተሰማን ፍራቻ፣ የእርግጠኝነት ስሜት ወደኛ እስኪመጣ ድረስ ያለው ሂደት ምን ይመስል ነበረ? የጋበዘን ሰው ሲደውልልን፣ መረጃ ወደምንሰማበት ቦታ ስንመጣ፣ ወይም ደግሞ በስልካችን መልእክቱ ሲላክልን እንዴት ነበረ? በጣም ኤግዛይትድ ሆነ ነበረ ስንሰማ የነበረው። ያ ሰው ሲደውልልን በጣም አክብሮት ነበረን። ያ ሰው ሲያወራን በጣም እናዳምጥ ነበረ። በልባችን ውስጥ ያሉትን ጥያቄዎች በጣም እንጠይቅ ነበረ፣ እናፈሳቸው ነበረ። በጣም ጸሎት እራሱ እናደርግ ነበረ። በቃ አምላኬ ይሄን እድል በደንብ ከተጠቀምኩ ህይወቴ ብዙ ነገር ይቀየራል ነበረ። እስቲ ያችን ነገር እናስታውሳት። ከዛ በኋላ መደንደን ተጀመረ ማለት ነው። መደንደን ተጀመረ ስላችሁ አለ አይደለ? መረጃውን ያካፈለን ሰው ሊሆን ይችላል፣ ወይም ኢንዱስትሪው ላይ ገብተን የምናያቸው ስህተቶች ሊሆኑ ይችላሉ፣ አፕላይኖቻችን ላይ የምናያቸው ጋፖች ሊሆኑ ይችላሉ። ከእንደገና ደግሞ ሰዎች ላይ የምናያቸው ኢምፐርፌክሽኖች፣ የሆነ ሰው ያልጠበቃችሁ ቦታ ስታዩ፣ የሆነ ጉዳይ ባሰባችሁት ልክ ሳይሆን ሲቀር ምናምን ልባችን ደንደን ማለት ጀመረ። በፊት ስልጠና ስናዳምጥ እንዴት ነበረ? ማስታወሻ ደብተር ይዘን ኖት አውጥተን ምናልባት አንድ ሊደር 3 ደቂቃ እንኳን ሲናገር 15 ጥቅሶች ነበር። እኔ የምትሆነውን ለመሆን የማትሆነውን ትሆናለህ፣ ያልፋል፣ ይነጋል፣ ፀሐይ ትወጣለች ምናምን። በጣም የሚገራርሙ ነበር የሚሰሙ ስሜቶች። ከዛ በኋላ አሁን ግን የሆነ ነገር እየሰራን ስልጠና ስናዳምጥ፣ መጽሐፍ ራሱ ስናነብ ያን ያህል በፊት ኖት እናወጣ ነበረ። አሁን ያን ያህል አናወጣም ኖት። ረጋ ብለን የሆነ ጉዳይ ያደረግን ሰዎች ከኛ ጋር ሆነው ስልጠና ራሱ ግሩፕ ላይ ሶሻል ሚዲያ ኦንላይን ላይ ስልጠና የሚሰጥ ከሆነ ቮይስ ቻት ፕሮግራሞች ምናምን ከሆኑ ራሱ በፊት በጣም አተኩረን ነበረ። ምናልባት ክላስ ቆልፈን ሊሆን ይችላል እንወስድ የነበረው። ከዛን ሰዎች አጠገባችን ሆነው ሚዩት አድርገን ብዙ ነገሮች አሉና ኤኒዌይስ ብዙ የታዘብኳቸው ነገሮች አሉ። መማራችን ላይ እንስራ። መማር የደከመው ሰው ህይወት ይደክመዋል። መማር የደከመው ሰው በደንብ በቃ መሸከም ነው። በነገራችን ላይ ምናልባት መርካቶ ምናምን ስላልዋልን ሊሆን ይችላል እንጂ ከተሸካሚዎች በላይ ነው የሚደክመው። መቼ? መማር የደከመው ሰው። መቼ? ልቡ ላይ ያልሰራ ሰው። ስለዚህ ምን ላይ ለስራ ላላችሁኝ፣ ቲምህ ላይ ስራ፣ እውቀት ላይ ስራ፣ እንትን ላይ ስራ አልላችሁ። ዛሬ የምላችሁ ምንድነው? ልባችን ላይ እንስራ። ልባችንን እንመርምረው፣ እንፈትሸው። በነገራችን ላይ መኪና እኮ ሰርቪስ ይደረጋል። ስለዚህ መኪና ሰርቪስ የሚደረግ ከሆነ ልባችንን ሰርቪስ እናርገው። ልቤ የቱ ጋር ነው? እንደ ድሮ አምነዋለሁ ወይ መንገዴን? የምር እንደ ድሮ ተማሪ ነኝ ወይ? እንደ ድሮ ማለት ነው። አሳይመንት ብዬ የጻፍኳቸውን ነገሮች በደንብ አድርጌ አስቀምጣቸዋለሁ ወይ? በትክክል ተግብሬ ሪፖርት አደርጋለሁ ወይ? ከፓርትነሬ ከአፕላይ ጋር ያለኝ ተግባቦት ጤነኛ ነው ወይ? አፕላይኔን እንደ ድሮ እራባዋለሁ ወይ? ከፓርትነሮቼ ከዳውንላይኖቼ ጋር ባለኝ ቀረቤታ ኳሊቲያቸውን መርጬ አያለው ወይ? እንደ ድሮ ውበታቸውን አያለው ወይ? ይሄ በጣም ጠቃሚ ነገር ነው። ረዥም ጉዞ የሚያስጉዘው ነገር ልብህ ላይ
ስራ ነው። ልባችን ላይ እንስራ፣ ተማሪነታችን ላይ እንስራ፣ መራባችን ላይ እንስራ፣ ጉዳያችን ላይ እንስራ ማለት ነው። እንደ ማጠቃለያ የምነግራችሁ አንድ ሴት ሶሻል ሚዲያ ላይ ምን ብላ ፖስት አደረገች፣ በጣም ደስ ስላለኝ ነው ሰሞኑ ነቅነቅ ያደረገኝ የእሷ እይታ ነውና ሁሉም ሰው ስህተት ሲሰራ አለች ኖ ዋን ኢዝ ፐርፌክት ብሎ ይፖስታል አለችና ሁሉም ሰው ማንም ፍጹም አይደለም ይላል። እኔ ስህተት ስሰራ ግን ሁሉም ሰው ጀጅ ያደርገኛል፣ ግን አትፍረድ ተብሏል አለች። ስለዚህ አያችሁ አይደለ ይህ ላይፍ ለኛ ብቻ ሲሆን አይደለም ኖ ዋን ኢዝ ፐርፌክት መባል ያለበት። በቃ ኖ ዋን ኢዝ ፐርፌክት። ስለዚህ ሁሉንም ሰው እንደ ማንነቱ የመቀበል ሜንታሊቲ ካለን ለራሳችን ራሱ በቃ ይሄ ነው ማንነቴ ለጊዜው አዳብረዋለሁ። ስለዚህ እነዚህን ሁለት ነገሮች ማድረግ ከቻለን ልባችን ላይ ከሰራን በእርግጠኝነት ልቡ ላይ የሰራ ረዥሙን ርቀት ይጓዛል በእርግጠኝነት። አእምሯችን ላይ ግን ስንሰራ እውቀት ምናልባት ሀብትም ሊሆን ይችላል፣ ምናልባት ትዕቢትም ሊሆን ይችላል። ስለዚህ ልባችን ላይ እንስራ ለማለት እወዳለሁ። አመሰግናለሁ። ውብ ህይወት መኖር ይገባሻል። ውብ ህይወት መኖር ይገባሃል። በዓላማ በተስፋና ህይወትን ወዶ መኖር ይገባሻል፣ ይገባሃል።